አንድ ችግርን እኮ ለቤተሰብ ብትነግሩት አይገባውም። አንቺማ ዝም ብለሽ ስትጠግቢን የመሰለ ሰው ይሏቸዋል። ማንም ሰው ማየው ችግር ውስጥ ቁጭ ብሎ የሚያለቅሱ ሰዎች አሉ። አንቺ ጥጋብ ነው ማንም ማይረዳቸው ሰዎች አሉ። ቢያለቅሱ አይሰሙ፣ ቢያወሩ አይደመጡ፣ ሁሉ ጀጅ የሚያረጋቸው ዙሪያቸው ያለው ዙሪያ ገባቸው ፈራጅ የሆኑ ሰዎች ብዙ ናቸው። ከነዚህ ሁሉ ነጥሎ ሳታወሪው የሚገባው ሳትነግረው የሚሰማ ያለበት ሁኔታ የሚያክ የምታየውን ያየ የሰማኸውን የምትሰማ እልፍኝህ ይጠብቃል። እልፍኝህ አደባባይ ላይ አይደል፣ እልፍኛችሁ ውስጥ የእናንተና የሱ ቦታ ላይ እየናፈቃችሁ ነው ጌታ። በስውር የሚያያባት በግልጥ ምን ያረጋል? በስውር ያያችኋል። በስውር ማንም አያያችሁ። አሁን እኔ ጋር ነው ያላችሁት። እዚህ ጋር እናት አያዩም፣ አባት አያይም፣ ባል አያይም፣ ሚስት አታይም። ማንም እያያችሁ አይደለም። በስውር ያያችኋል ጌታ። ምን ውስጥ እንዳላችሁ የሚያውቅ ጌታ እግዚአብሔር ይርዳ። ስለዚህ ፈተናው ስትገቡ የግል ጊዜ ይኖራችሁ። የሆነ ነገር አትፈልጉ። የእናንተ ጌታ